ጋይስ የሆነ ነገር ሲጀምሩ ምርጫ እንደሌለ ሰው ሆናችሁ ጀምሩ። በቃ ኮንተንት ክሬት ለማድረግ ልትፈልጉ ትችላላችሁ። ዘን በሆነ ነገር ውጤታማ ለመሆን ትፈልጋላችሁ። ቪዲዮ ኤዲት ለማድረግ ትፈልጋላችሁ። ግን በቃ ምርጫ እንደሌለው ሰው ሆናችሁ ጀምሩ። በቃ ምንም ምርጫ የለኝም ከዚህ ውጪ እኔ ምንም ልሰራ አልችልም፣ ስለዚህ ይሄንን ነገር እስከ መጨረሻው ሄጄ አሳካለሁ ብላችሁ መነሳት አለባችሁ ማለት ነው። እኔም እንደዛ ነው ያደረኩ ያለሁት። አንዳንዴ ተስፋ ቆርጣለሁኝ፣ ግን ምርጫ የለኝም ከዚህ ውጪ ምንም አይነት ምርጫ የለኝም። አሁን ላይ በደንብ መስራት ያለብኝ በየቀኑ ራሴን ማሳደግ አለብኝ ብዬ ነው የተነሳሁትና ራሳችሁን ለማሳደግ ራሳችሁን የሆነ ቦታ ለማድረስ ካላችሁበት ነው የምትነሱት። ዘን ካላችሁበት ስትነሱ ዛሬ ምን እያደረኩ ነው ብላችሁ ራሳችሁን ሁል ጊዜ ራሳችሁን ጠይቁ። ዘን የሆነ ጊዜ መሳካቱ አይቀርም። 1 አመት ሊወስድ ይችላል፣ 2 አመት፣ 3 አመት፣ 4 አመት፣ ግን መሳካቱ በፍጹም አይቀርም። ያ ነገር በየቀኑ ካረጋችሁበት በየቀኑ የሆነ ነገር ከሞከራችሁ በሳካቱ አይቀርም። እኔ እንደዛ ነው ማስበው ማለት ነው። እናንተ ደግሞ ሐሳባችሁን ኮሜንት ላይ መስጠት ትችላላችሁ። ፒስ